ሰዎችማ ምናቆኛ ተደብቆ ምናምን ነው የዛ በቃ ምናምን ይልከሰከሳል። አንተ እኮ ፊት ለፊት እኮ በአደባባይ እኮ ነው እዚህ ጋር ተዳሩ እንደሚፈልግ ከሚስት ጋር እንደሚታረቅ ሰው አክት እያደረግ እዛ ጋር እንደፈለክ ከሄርሜላ ጋር እንደፈለክ እየሆንክ የነበርክ ሰውዬ ምን እዳለባት እሷ ምን ይዘባት እንደምትመጣ እዛም እዚህም እያልክ ስንት አይነት መንፈስ ስንት አይነት በሽታ አለ ምን እዳለባት እሷ። ስለዚህ በቃ ወረቀት ላይ ተፈራርማችሁ ስለተጋባችሁ ወረቀት ላይ ፈርመ ተለያየ ምንም አዲስ ነገር አታርጉ። ልክ እሷ እንደፈታች ልክ እሷ ተዳሩን እንደማትፈልግ አይነት አክት አታድርግ። ሁሉንም ነገር እኮ እናውቃለን እያንዳንዱ የተፈጠሩትን ነገሮች እንዴት ሰው ፊት ውሻ ስታረጋት እንደነበረ እንዴት የበዓል ቀን ነው ምን ቀን ከቤት አውጥተህ ስታባራት እንደነበረ እንዴ አብርሃም ኧረ በስመ አብ። ሰው እኮ ማናውቀው እርጉዝን እኮ መኪናውን ስናገኝ እኮ ወንበርን እንነሳለን እኮ። ሰው እኮ ለእርጉዝ እኮ ቅድሚያ ይሰጣል። የትም ቦታ ላይ ሰልፍ ላይ ምንም የመንግስት መስሪያ ቤት ምንም ቦታ ላይ ብትሄድ እርጉዝ ከሆነች እኮ ቀደም ይባላል። አያ በቃ ሁለት ነፍስ ስለሆነች ያን ርራሄ እኮ አሳይታት አታውቅም። አሁን በሙሉ አፍ ምናምን እንዴ ልክ እሷ እንደፈታች ምናምን አንተ ሳትፈልግ በግድ ወንድሜ እሷ እንደውም ታክሳለች። የምሬን ነው የምላችሁ የገዛ ባላችሁ አንድ ቀን እንኳን ከናንተ ጋር ስለተጣላ ብቻ ከሌላ ሴት ጋር ሄዶ የማይሆን ግንኙነት አንድ ቀን እንኳን ካያችሁበት ቀጥታ ከዛ ሰው ጋር ያላችሁን ነገር አቁሙ። ምንም አይሰራላችሁም። ዛሬ ተጣልቼሻለሁና ብሎ ዛሬ የሆነች ነገር ተነጋግሬያለሁ ከሚስቴ ጋር ብሎ ሌላ ሴት ጋር ሄዶ የማይሆን አይነት ግንኙነት የሚያሳያችሁን ወንድ ለመፍታት ሰከንድ እንዳታስቢ። ከዚህ በላይ ንቀት የለም። ዛሬ በሰው ሁሉ ፊት ለፊት በአደባባይ እንደዛ ያደረገብሽ ወንድ ነገ ምን ሊያደርግብሽ እንደሚችል አስቢ።